የሞዴስ ስፌት ስልጠናው ጠቀሜታው ኢንካም ቶሎ ላይገኝ ስለሚችል ከአካባቢያቸው በሚገኘው ጨርቅ እንዴት አድርገው ሰፍተው ለእህቶቻቸው ለጎረቤትና ለእናቶቻቸው መጠቀም እንደሚችሉ ያንንም ስልጠና ወስደን አሰልጥነናቸዋል። ለልጆቹ ያንንም እየተጠቀሙ ነው። የወር አበባቸው በሚመጣባቸው ሰዓት ሴት ተማሪዎች በቤታቸው ይቀሩት የነበሩትን ያንን ኤምኤች ሩሙ አስቀርቷል። ሞዴሳቸውን እዚሁ ቀይረው አርፈው እንደገና ወደ ትምህርታቸው እንዲመለሱ ስላደረጋቸው የትምህርት መቆራረጥ እንዳይኖር አግዙናል።